ሰላም ሰላም ውድ የዩቲዩብ ተከታዮች እንደምን አላችሁ? በዛሬው ቪዲዮ የምናየው ጥር 27 2017 ላይ ማኔጅመንት ተማሪዎች ኤግዚት ኤግዛም የወሰዱትን ጥያቄዎች በዛሬው ቪዲዮ ካልኩሌሽን ፓርቱ እናያለን ማለት ነው። ቪዲዮ ከተመቻችሁ ቪዲዮ ላይክ አድርጉት እና ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሌላ አንድ ነገር የማስቸግራችሁ ዋይፋይ ያላችሁ ቪዲዮን በምታዩ ጊዜ ቪፒኤን ኦን አድርጋችሁ ብታዩ እኔም ትንሽ ጥቅም የማገኝ ይሆናል። ከመጀመሪያው ጥያቄ ስንጀምር suppose you are paid the dividend per share of 2.3 ብር. The discount rate per share is 30% and the constant growth expected is 5%. How much is the price per share ነው የሚለን። እዚህ ጥያቄ ላይ ሶስት ጊቭኖች ተሰጥተውናል። የመጀመሪያው ጊቭን እዚህ ጋር 2.3 የምትላለች እሷ ምንድነች? ቱዴይ ዲቪደንድ ፐር ሼር ነው ማለት ነው፣ ወይንም ዲኖስ የምንላት ነች። እዚህ ጋር ደግሞ 13% የተሰጠቻለች እሷ ደግሞ ዲስካውንት ሬት ትባላለች ወይንም አር የምንላት እዚህ ኳልሱ 13% ተሰጥቶናል። 13% ወደ ቁጥር በምንቀይረው ጊዜ 0.13 ይመጣል ማለት ነው። ሌላ የተሰጠን ደግሞ እዚህ ጋር 5% የተሰጠችናለች እሷ ምንድነች? ኮንስታንት ግሮዝ ሬት ወይንም ጂ የምንላት ነው ማለት ነው። እሱም ደግሞ 5% ተሰጥቶናል። 5% ወደ ቁጥር በምንቀይረው ጊዜ ደግሞ 0.05 ይመጣል ማለት ነው። ፈልጉ የተባልነው ምንድነው? how much is the price per share ነው ማለት ነው። ስለዚህ ፕራይስ ፐር ሼሩ ምን ያክል ይሆናል እያለን ያለው። ስለዚህ ሪኳየርመንታችን ምንድነው? ፕራይስ ፐር ሼር ነው። ፕራይስ ፐር ሼር በሲምቦል በምናየው ጊዜ ደግሞ ፒኖት ነው ማለት ነው። ፕራይስ ፐር ሼር ለመፈለግ የምንጠቀምበት ፎርሙላ ይሄ ነው። ፒኖት is equals to d1 over r minus d ነው ማለት ነው። እዚህ ጊቭናችንን በምናየው ጊዜ ዲኖት እንጂ ዲ1 አልተሰጠንም። ስለዚህ መጀመሪያ ዲ1ን መፈለግ አለብን ማለት ነው። ዲ1ን ለመፈለግ የምንጠቀምበት ፎርሙላ d1 is equals to d-not into bracket 1 plus g ከዛ ብራኬቱን እንዘጋለን ማለት ነው። ዲኖታችን 2.3 ነው፣ ጂያችን ደግሞ 0.05 ነው ማለት ነው። 2.3 ኢንቱ ብራኬት 1 ፕላስ 0.05 ከዛ ብራኬቱን እንዘጋለን ማለት ነው። እነኚህ ሁለቱን ስንደምራቸው ስንት ይመጣል? 1.05 ይመጣል። ስለዚህ 2.3 ሲባዛ በ1.05 ስናደርግ 2.415 ይመጣል ማለት ነው። እዚህ ጋር ዲ1 እናገኘን። አሁን ቀጥታ ፒኖትን መፈለግ እንችላለን ማለት ነው። ስለዚህ ፒኖት እዚህ ኳልሱ d1 over r minus g ነው። እዚህ ጋር ምን አግኝተናል? d1 አግኝተናል። እዚህ ጋር ደግሞ r አለችን፣ እዚህ ጋር ደግሞ g አለችን ማለት ነው። 2.415 ሲካፈል 0.13 ሲቀነስ 0.05 እንላለን ማለት ነው። ከስር ያሉት እነኚህ ሁለቱን ስንቀንሳቸው ስንት ይመጣል? 0.08 ይመጣል ማለት ነው። ስለዚህ 2.415 ሲካፈል ለ0.08 ስናደርግ 30.1875 ይመጣል ማለት ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነው ሲ 30.1875 ብር የሚለው መልሱ ሲ ይሆናል ማለት ነው። ሁለተኛ ጥያቄን ስናይ አስቴር ፕሌስ ብር 25600 in saving account that pays semi-annual compounded interest of 8% and compounded at the end of each month. How much will her money have at the end of 5 እንደሚለን ማለት ነው። እዚህ ጥያቄ ላይ አራት ጊቭኖች ተሰጥተውናል። የመጀመሪያ እዚህ ጋር የተሰጠን 25600 ብር የሚል አለ። እሱ ምንድነው? ፕሬዘንት ቫልዩ ነው ማለት ነው። ፕሬዘንት ቫልዩ እዚህ ኳልሱ 25600 ብር ተሰጥቶናል። ሌላ እዚህ ጋር ደግሞ 8% የምትል የተሰጠችናለች እሷ ደግሞ ምንድነች? አር ነች ወይንም ኢንተረስት ሬት ነች ማለት ነው። ስለዚህ ኢንተረስት ሬት ወይንም አር እዚህ ኳልሱ 8%። 8%ን ወደ ቁጥር በምንቀይረው ጊዜ ደግሞ 0.08 ይመጣል። እዚህ ጋር ሌላ የተሰጠን ደግሞ ምንድነው? 5 ይር የሚል አለ። 5 ይር ደግሞ ቲ ነች ማለት ነው። ቲ እዚህ ኳልሱ 5 ይር ተሰጥቶናል። ሌላ የተሰጠን ደግሞ እዚህ ጋር ምንድነው? ኮምፓውንድድ አት ዘ ኤንድ ኦፍ ኢች መንዝ የሚል አለ ማለት ነው። ስለዚህ በአመት ውስጥ 12 ወር ስላለ ስለዚህ ኤን እዚህ ኳልሱ 12 እንላለን ማለት ነው። ስለዚህ የምንፈልገው ምንድነው? አስቴር ከ5 አመት በኋላ የምታገኘው ብር ምን ያክል ነው ስለተባለ ምን ነው የምንፈልገው? ፊቸር ቫልዩ ነው ማለት ነው። ፊቸር ቫልዩን ለመፈለግ የምንጠቀመው ፎርሙላ ፊቸር ቫልዩ እዚህ ኳልሱ ፕሬዘንት ቫልዩ ኢንቱ ብራኬት 1 ፕላስ r over n ከዛ ብራኬቱን ዘግተን the power of n times t ነው የምንለው ማለት ነው። አሁን እዚህ ላይ ሁሉም ኢንፎርሜሽን ስለተሰጡን አሁን ምን ማድረግ ነው? ሁሉንም ቁጥሮቹን እላው ላይ ያስገባን መስራት ነው ማለት ነው። ስለዚህ ፕሬዘንት ቫልዩአችን 25600 ብር ነው። ከዛ ብራኬትን ከፍትና 1 ሲደመር አራችን 0.08 ነው። ስለዚህ 0.08 ሲካፈል ኤናችን ደግሞ 12 ነው ማለት ነው። ስለዚህ 0.08 ሲካፈል 12 ከዛ ብራኬቱን እንዘጋና ኤናችን 12 ነው፣ ቲያችን ደግሞ 5 ነው ማለት ነው። ዘ ፓወር ኦፍ 12 ሲባዛ በ5 ነው የምንለው ማለት ነው። እዚህ ብራኬት ውስጥ ያለው መጀመሪያ መስራት አለብን። 0.08 ሲካፈል 12 በምናደርግ ጊዜ ይሄ ቁጥር ይመጣልናል። ከዛ ደግሞ 12 ሲባዛ በ5 ስናደርግ ደግሞ ዘ ፓወር ኦፍ 60 ይመጣልናል ማለት ነው።
ሶ እነኚህ ሁለቱን ስንደምራቸው ይሄ ቁጥር ይመጣልናል። ከዛ ዘ ፓወር ኦፍ 60 እንላለን። ከዚህ ጋር ደግሞ 25600 አለ። ሶ ኢንቱ ብራኬት 1.00667 ዘ ፓወር ኦፍ 60 ስናደርግ ስንት ይመጣልናል? 1.489847 ይመጣል ማለት ነው። ሶ እነኚህ ሁለቱን ስናበዛቸው ስንት ይመጣሉ? 38140.05 ብር ይመጣል ማለት ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢ 38140.05 የሚለው ቢ ነው መልሱ ማለት ነው። ሶስተኛን ጥያቄ በምናይ ጊዜ ላስት ይር 0 years ሪሴክሽን ኤ ቢ እንደ ሲ ቴኪንግ ቢዝነስ ስታቲስቲክስ አት ዘ ኤንድ ኦፍ ዘ ሴሚስተር ዘ 3 ሴክሽን ጎት አቨሬጅ ማርክስ ኦፍ 80 83 እንደ 76 ዜር ዌር 28 32 እንደ 35 ስቱደንት ኢን ኢች ሴክሽን ሪስፔክቲቭሊ ፋይንድ ዘ ሚን ማርክ ፎር ዘ ኢንታየር ስቱደንት ነው የሚለን ማለት ነው። ሶ እዚህ ጥያቄ ላይ ሶስት ዳታዎች ተሰጥተውናል። ለሶስቱ ዳታዎች ደግሞ ፍሪኩዌንሲ ተሰጥቶናል ማለት ነው። ሶ እዚህ ጋር 80 83 እና 76 የሚለው ምንድነው የተሰጡን ሮ ዳታ ናቸው። ከዛ እዚህ ጋር ደግሞ ለነኚህ ለሮ ዳታዎች ለእያንዳንዱ ምን ተሰጥቶናል? ፍሪኩዌንሲ ተሰጥቶናል ማለት ነው። የመጀመሪያው ፍሪኩዌንሲ 28፣ ሁለተኛው ፍሪኩዌንሲ 32፣ ሶስተኛው ፍሪኩዌንሲ 35 ተሰጥቶናል ማለት ነው። ስለዚህ x1 = 80፣ x2 = 83፣ x3 = 76፣ ፍሪኩዌንሲ 1 = 28፣ ፍሪኩዌንሲ 2 = 32፣ ፍሪኩዌንሲ 3 ደግሞ 35 ተሰጥቶናል። ከዛ ምንድነው ፈልጉ የተባልነው? የጠቅላላ የተማሪው ሚን ማርኩ ነው ፈልጉ የተባልነው ማለት ነው። ስለዚህ ሪኳየርመንታችን ምንድነው? ሚን ማርክ ነው የምንፈልገው ማለት ነው። ሶ ሚን ማርክ ለመፈለግ የምንጠቀምበት ፎርሙላ ይሄ ነው። x bar is equal to x1 times frequency 1 plus x2 times frequency 2 plus x3 times frequency 3 divided by f1 plus f2 plus f3 ነው የምንለው ማለት ነው። ሶ x1አችን 80 ነው፣ f1አችን ደግሞ 28 ነው ማለት ነው። ስለዚህ 80 ሲባዛ በ28 ሲደመር x2አችን 83 ነው፣ f2አችን 32 ነው ማለት ነው። ስለዚህ 83 ሲባዛ በ32 ሲደመር ከዛን x3 = 76 ነው፣ f3 35 ነው ማለት ነው። ስለዚህ 76 ሲባዛ በ35 እናደርጋለን ማለት ነው። ከዛ ሲካፈል እንልና 28 ሲደመር 32 ሲደመር 35 እንላለን ማለት ነው። ሶ 80 ሲባዛ በ28 ስናደርግ 2240 ይመጣል። 83 ሲባዛ በ32 በምናደርግ ጊዜ ደግሞ 2656 ይመጣል። ከዛ ደግሞ እዚህ ጋር 76 ሲባዛ በ35 በምናደርግ ጊዜ ደግሞ 2660 ይመጣል ማለት ነው። ሶ ከዚህ ከላይ ያሉትን ሁሉንም ስንደምራቸው 7556 ይመጣል። ከስር ያሉትን ስንደምራቸው ደግሞ 95 ይመጣል ማለት ነው። 7556 ሲካፈል ለ95 በምናደርግ ጊዜ 79.54 ይመጣል ማለት ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ሲ 79.54 የሚለው መልሱ ሲ ይሆናል ማለት ነው። አራተኛ ጥያቄ ስናይ assume that you have a project that generate a uniform annual cash inflow of ብር 200,000 for the next 5 years while the initial investment for the project is required ብር 600,000 without taking into account time value of money how long the project is to recover the original or initial investment ሶ ጥያቄው ምንድነው የሚለን አንድ ፕሮጀክት አለ። ያን ፕሮጀክት ለመስራት የሚያስፈልገን ኢኒሻል ኢንቨስትመንቱ 600 ሺህ ብር ቢሆን ሶ ያን ፕሮጀክት ለቀጣዮቹ 5 አመት ዩኒፎርም የሆነ አኑዋል ካሽ ፍሎው 200 ሺህ ብር ቢሆን ሶ ይሄዚን 600 ሺህ ብር ኢኒሻል ኢንቨስትመንቱን ለመመለስ ምን ያክል አመት ይፈጅበታል ነው የሚለን። ሶ ከጥያቄው ላይ ጊቨን ስናወጣ ኢኒሻል ኢንቨስትመንት እዚህ ኳልሱ 600,000 ብር ነው። ሌላ ደግሞ አኑዋል ካሽ ኢንፍሎ ደግሞ 200 ሺህ ብር ነው ማለት ነው። ስለዚህ የምንፈልገው ምንድነው? ፔይባክ ፔሪድ ነው የምንፈልገው ማለት ነው። ሶ ፔይባክ ፔሪዱን ለመፈለግ የምንጠቀመው ፎርሙላ ፔይባክ ፔሪድ እዚህ ኳልሱ ኢኒሻል ኢንቨስትመንት ሲካፈል ለአኑዋል ካሽ ኢንፍሎ ነው ማለት ነው። ሶ ኢኒሻል ኢንቨስትመንታችን 600 ሺህ ነው፣ ካሽ ኢንፍሎ ደግሞ 200 ሺህ ነው ማለት ነው። ስለዚህ ፔይባክ ፔሪድ እዚህ ኳልሱ 600 ሺህ ሲካፈል ለ200 ሺህ ነው የምንለው ማለት ነው። ሶ እነኚህ ሁለቱ ስናካፍላቸው ደግሞ 3 ይመጣል ማለት ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ኤ 3 years የሚለው መልሱ ኤ ይሆናል።